ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ውድ የቻናል ቤተሰቦች ሰላማችሁ ወይ ያላችሁበት ይዛ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የምለቃቸው ቪዲዮዎች እንዲመጡላችሁ የደወል ምልክቷን አንዴ ንኳት። እሺ፣ ዛሬ ደግሞ አረቦች የሚወዱትን ቆንጆ የሆነ ለምሳ ወይም ለራት የሚሆን ምግብ ነው የሰራሁት። አብራችሁን ቆዩ። እዚህ ጋር በደንብ ታጥቦ በሎሚ በጨው በከላ ጥቤ ያዘጋጀሁት ዶሮ አለ። ብረት ድስት ላይ አድርጌያለሁ። የተጠቀምኩት ውሃ ቀዝቃዛ ውሃ ነው። ምክንያቱም ዶሮዋ ቀዝቃዛ ስለሆነ ቀዝቃዛ ውሃ ነው እኔ ሁልጊዜ የምጠቀመው። የሞቀ ውሃ እንዳትጠቀሙ ይገነትርባችኋል። እዚህ ጋር ውሃው ሲፈላ እንደዚህ ቆሻሻውን እናወጣዋለን። ዶሮዋ በደንብ ካልታጠበች ሽታ ስለሚያመጣ ዶሮዋን በደንብ ማጠብ አለባችሁ። እዚህ ጋር እንደዚህ ካወጣን በኋላ ቀዝቃዛ ውሃ ነው መጨመር ያለባችሁ፣ ምክንያቱም ይገነትርብናል። ባይሆን አነስ አድርጋችሁ በኋላ አፍልታችሁ መጨመር ትችላላችሁ። እዚህ ጋር አውጥቼ ጨርሻለሁ። እዚህ ጋር ነጭ ሽንኩርት ጨመርኩ። እዚህ ጋር በትልልቁ የተቆራረጠ ቀይ ሽንኩርት፣ እዚህ ጋር የባህር ዛፍ ቅጠል ነው የተጠቀምኩት፣ እንዲሁም ቀረፋ የዶሮውን ሽታ ያጠፋልናል። እዚህ ጋር ነው የተጠቀምኩት ሩዝ መስሪ ነው። እናንተ ያላችሁን መጠቀም ትችላላችሁ፣ ችግር የለውም። እኔ ግን ሩዝ መስሪና አንድ ኩባያ ሩዝ መስሪ ሩብ የሚሆን የሩዝ ወሊማ ጨምሬያለሁ። በአንድ ጋር አቀላቅዬ ነው የሰራው። እዚህ ጋር በደንብ አጥቤ በሞቀ ውሃ አዘጋጅቼዋለሁ ለ10 ደቂቃ ለ15 ደቂቃ ያክል። በጎን ዶሮ እየበሰለልን ነው። አረቦቹ ሁልጊዜ የሚመገቡት ምግብ ነው። ሰርታችሁ አብላቸው። በተለይ ባልቴት የሆኑ ሰዎች ይህንን ምግብ ይወዱታል። እንዲሁም ሁሉ ናቸው የማይሰለቻቸው ምግብ ነው። ቆንጆ ምግብ ነው፣ ይወዱታል። ሰርታችሁ ስጧቸው። እዚህ ጋር ዶሮ ከበሰለልኝ በላይ ጫው ጨምሬያለሁ። እኔ ጫው ጨምረው ዶሮም ሆነ ስጋ ተበሰለ በላይ ነው። ከዛ ትንሽ እከድነዋለሁ ጫው ውስጥ የሚዋሃድልኝ ድረስ። እዚህ ጋር ጫው ተዋህዶልኛል። እዚህ ጋር ዶሮውን አወጣለሁ። በስሎልኛል፣ በደንብ በስሏል። ከበሰለ በኋላ ዶሮውን እናወጣለን። እዚህ ጋር የጨመርነውን ትልልቁን ሽንኩርት፣ ሎሚውን፣ ቀረፋውን እንደዚህ እናወጣዋለን። ሄልና ቅርንፉድ ካላችሁ መጨመር ትችላላችሁ። እዚህ ጋር ታጥቦ የተዘፈዘፈውን ሩዝ ጨምሬያለሁ። እዚህ ጋር ቅመም ዶሮዬን መቀቢያ የተጠቀምኩት ግብአቶች ይህንን ሶስና እርድ እዚህ ጋር እርድ ነው የጨመርኩት። እንዲሁም ፓፕሪካ ትንሽዬ። እንደዚህ አድርገን እንትን ስንለው ዶሮ ይጣፍጣል። እዚህ ጋር ፍልፍል አስወጥ፣ እዚህ ጋር ኦርጋኖ
እዚህ ጋር የተፈጨ ነጭ ሽንኩርት እና ዘይቱን ይህንን ለውሰን ዶሮዋን እንቀባታለን። እንደዚህ በደንብ አድርገን ቀብተን ወደ ኦቭናችንን እናስገባለን። እዚህ ጋር የተጠቀምኩት ለሩዙ የሚሆን ወተት ቀጭኑን ወተት እና የዱቄቱን ወተት በአንድ ጋር አቀላቅዬ ወተቱ ያኛው ከፍሪጅ አውጥቼው ስለሆነ ቀዝቃዛ ስለሆነ እንደዚህ በአንድ ጋር አድርጌ ትንሽ ለብ ያለ ውሃ አረግበትና ለብ ያለ ይሆንልኛል። ሩዙ ሞቀው ሩዝ ላይ ሲጨምረው ቀዝቃዛ እንዳይሆንብኝ ማለት ነው። እዚህ ጋር እንደዚህ አማስዬ ውሃ ጨምርበታለሁኝ። ሞቅ ያለ ውሃ አለኝ እንደዚህ ጨምራለሁ። ምክንያቱም ሩዙ ላይ ስንጨምር ቀዝቃዛ እንዳይሆንብኝ ፈልጌ ነው። እንደዛ አድርጋችሁ ቀጭኑ ወተት ብቻም ካላችሁ ቀጭኑን ብቻ መጠቀም ትችላላችሁ። ግን እኔ የዱቄቱን ስለሚወዱት እንደዚህ አንድ ጋር አቀላቅዬ ነው የምሰራው። የዱቄቱን ብቻ ካላችሁ በዱቄቱ በሞቀ ውሃ እንትን ብላችሁ መስራት ትችላላችሁ። እዚህ ጋር ጨምሬው እንደዚህ ሆኖልኛል። እዚህ ጋር አንድ ማንኪያ ጅብን ካሳት ጨምሬያለሁ። ጣዕሙ ቆንጆ ነው። በጣም ሁል ጊዜ ይወዱታል። ኮረዶችም ይወዱታል። ባልቴት የሆኑትም ሁሉም ተወዳጅ ምግባቸው ነው። እዚህ ጋር ቅቤ ጨምሬያለሁ። ስልቅ ላይ ግዴታ ቅቤ እንደዚህ እንጨምራለን፣ ግድ ነው። እንደዚህ ለ3 ደቂቃ ምናምን ነው ያቆየሁት። ብዙ አላቆየሁትም። ይኸው